ኃላፊዎች ያሰራጩት ወሬ ሐሰት እንደሆነና እስክንድርም ቢሆን ያቀረበው ጥያቄ እኔ ዋናነት ድርጅቱ መመስረቱን ነው የምፈልገው። ስለዚህ ድርጅት መመስረት ከፍተኛ የሆነ ዋጋ ከፍያለሁ። ነገር ግን በአመራርነትና በፖሊስ ቢሮ አባልነት ለመቀጠል ፍላጎት የለኝም። ምናልባትም ከኔ የተሻለ አቅምና ጉልበት ያላቸው ሰዎች ቦታውን ቢይዙት፣ እኔ ግን በአባልነት እቀጥላለሁ። ድርጅቱን ግን በመመስረቱ እጅግ በጣም ደስተኛ ነኝ። አብረን ታግለን ይህን ስርዓት እናስወግዳለን በማለት መግለጫ ቢሰጥም እነሱ ግን እየሰነጠቁ ሰበዝን እንደመሰንጠቅ ያክል ነገሩ ቃላቶችን እየሰነጠቁ እስክንድር ነጋ ከድርጅቱ ወጥቷል፣ ቅሬታውን አሰምቷል። አልፎም ተርፎም በጣም የሚገርመው ነገር እነ ደረጀና እነ ሌሎች አመራሮች በስራ አስፈጻሚ ደረጃ አልተሾሙም። እነዚህ ቅሬታ አንስተዋል በማለት ገና ተናግረው ሳይጨርሱ እነ ደረጀ በላይ በሚዲያ ወጣው እኛ ልጆቻችንን የሰዋንበት ድርጅት ነው፣ በዋናነት እየታገልን ያለ ነው ለዚህ ጫካ ውስጥ ለሚገኝ ስልጣን አይደለም፣ ለአማራ ጠራቸው አካባቢዎች ጥምቀትን አስመልክቶ ጣና ዘገሊላን አስመልክቶ የሚካኤል ታቦት በትናንትናው ዕለት በሚገባባቸውና ፋኖች በተቆጣጠሯቸው አካባቢዎች ሰራዊቱ ከፍተኛ ጭፈራ ሲያደርግ እንደዋለና ይህም ከፍተኛ ስጋት እንደፈጠረበት ነው እየተመላከተ የሚገኘው። በጦር ከባድ የደፈጣ ጥቃት በመፈጸም ድል መቀዳጀቷን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒሊክ ዕዝ የደጋው መብረቅ ኮር በአንሻ ክፍለ ጦር ቃኝ ሻለቆች በአገዛዙ ሰራዊት ላይ በተጠና የደፈጣ ኦፕሬሽን በርካቶች ሙትና ቁስለኛ ማድረጉን አስታውቋል። የአማራ ሕዝብ ክዶ በሆዱ እየተገዛ ባለ ራሱን አድማ ብተና እያለ በሚጠራው የአረጋ ከበደ ሰራዊት ላይ ጥር 13 ዛሬ በመቄት ወረዳ ወቄታ በተባለ ቦታ ላይ በፈጸመችው የደፈጣ ጥቃት 9ን በመደምሰስ በርካቶችን ደግሞ ማቁሰል መቻሉን አስታውቋል። ያ መድረክ የተዘጋጀው ብዙ ሰዎች ነበሩበት፣ ተማሪዎችም ነበሩበት፣ ኢንቨስትመንት ባንከርስ ነበሩበት፣ የመንግስት ኃላፊዎች ነበሩበት። የተዘጋጀው አሁንም ልድገም ራሴን የምርጫ ጊዜ እየተቃረበ ስለሄደ ይሄን ሁሉ አድርጌላችኋለሁ፣ እናንተ አላመሰገናችሁኝም፣ አትተቹኝ። ይሄ ሁሉ የሆነው በእኔ ችሎታና በእኔ ድካም ነውና እንድታውቁት የሚል መልእክት ነው ለማሳለፍ የፈለገው። ብዙ ነገሮች ተነጋግሮበታል። ብዙ ነገሮች ተነስተውበታል። የመጀመሪያው የተነሳው ነገር ወደ ብርና ምናምኑ ከመሄደ በፊት የተቋማት እድሳትና ጥንካሬን በተመለከተ ብዙ ነገር ብሏል። አንደኛ እነኚህን ነገሮች ሰርተናል፣ ተቋማትን ፈጥረናል፣ ወደፊት ለምንሰራው ነገር በሙሉ ህልማችንን የምንፈታበት መንገድ ይሄ ነው። እርግጥ ነው ተቋማት አስፈላጊ ናቸው። እሱ ባለው መሰረት እነኚህ ተቋማት ታማኝ መሆን አለባቸው፣ ግልጽነት እንዲኖራቸው ያስፈልጋል፣ ቀጣይነት እና ተጠያቂነት እንዲኖራቸው ያስፈልጋል ይላል። የትኛው የኢትዮጵያ ተቋም ነው ታማኝነት ያለው? በአሁኑ ጊዜ የትኛው የኢትዮጵያ ተቋም ነው ግልጽነት ያለው? የትኛው ነው ቀጣይነት ያለው? የትኛው ነው ተጠያቂነትን ለህዝቡ እሺ ብሎ የሚቀበለው? ለምሳሌ የጤናን እና የገንዘብ እጥረትን ለተቋማት የተቀመጠውን በበጀት የገንዘብ እጥረትን ብናየው፣ የእውቀትን ጉዳይ ብናየው፣ አሁን እንደጠቀስከው 1 ብር የዛሬ 10 ዓመት ወይንም የዛሬ 3 ዓመት እንኳን 1 ብር አሁን 150 170 ነው የሚያስፈልግ ያችን ጠቃሚ ጥቅም ላይ ለማዋል። ልጨምርበትና በናሽናል ባንክ ጉዳይ ተናግሮ ነበር እና የብሔራዊ ባንኩ ነፃ ነው አለ። የብሔራዊ ባንኩ ነፃ አይደለም። ኢትዮጵያ ውስጥ በአንድ ፓርቲ ስር ያለ ባንክ ነው። ለምንድን ነው ይህን የምለው? የብሔራዊ ባንክ ገዢው ለጠቅላይ ሚኒስቴሩ ነው ሪፖርት የሚያደርገው። እሱ ነው የሚቆጣጠረው። ጠቅላይ ሚኒስቴሩን የሚቆጣጠረው ማን ነው? ማንም አይቆጣጠረው። የእሱ ፓርቲ ስለሆነ ፓርላማውን የያዘው የፓርቲ ባንክ ሆኗል። ናሽናል ባንክ ማለት ነው። የፈለገውን ነገር ሊያደርግበት ይችላል እና ነፃ ነው። አሜሪካ ውስጥ የ100 ብር ቢል
የሚታተም የአሜሪካ ብር 100 ብር የሚታተመው ፔሩ የሚባል ሀገር ሳውዝ አሜሪካ ውስጥ ነው። ፔሩ ፌክ ነው ወይንም ደግሞ እውነተኛ ብር አይደለም። ግን ሲሰሯት ልክ ቅርጽ አድርገው ልክ እንደ እውነተኛዋ ብር ይሰራሉ። 50 ብር ላይ ጊዜያቸውን አያጠፉም። 20 ብር ላይ ጊዜያቸውን አያጠፉም። የሚያጠፉት መቶ ብር ብቻ ነው የሚያትሙት። ያንን አምጥተው አሜሪካን ኢኮኖሚ ውስጥ